እኔ እኮ ቢጨንቀኝ ነው እዛ ሟት ቪዲዮ ልከውልኛልና ነው ማለት ነው። አይቼዋለሁ አብርሃም። ወይኔ አታልቅሳውን አብርሃም ተረጋጋ። በእግዚአብሔር እሺ ለምን ተረጋጋ። በእግዚአብሔር ቢኒያም ጋሼ ከመጣ ያስቆመኛል። እሺ በለኝና አንተ ሂድ በቃ ታማው። እሺ ጋሼም ሂድ። እንደውም ነገሮችን ለመፍታት ጋሼም ካንተ ጋር ቢሄድ ይሻላል። አብርሃም እሺ በለኝ። አሁን ጋሼም ተመልሼ ድካም ማድከም አልፈልግም። ችግር የለም። እግዚአብሔር እኔ ጋሼም ማድከም አልፈልግም። ቢኒያም ለምን ማተረጋጋኝ? ይመለሳል ከፈለክ ከኔ ጋር ይመለሳል። አብሮን ሂድና ከኔ ጋር ይመለሳል ከፈለክ። እኔ ሸኘዋለሁ ጋሼም። እሺ ማይለም እኔ ለምነዋለሁ አብርሃም። እናት ቢኒያም እኔ ለምነዋለሁ እግዚአብሔርን ለምነዋለሁ። አብርሃም ተረጋጋ። የሚሆነው አለመረጋጋት ነው አብርሃም። አሁንም በዚህ ስሜት መኪና አስነስተህ ብትሄድ የሚፈጠረው ነገር ለሁላችንም ስጋት ነው አብርሃም። ተረጋግቶ ከጋሼ ጋር መሄድ ካለብን ጋሼን ያሳምነን አብረን እንሄዳለን። ጋሼ ሻይ ለምን እኔ ለምነዋለሁ። ወይኔ አብርሃም እኔ ለምነዋለሁ ነገሮችን ለማስተካከል ጋሼ አብረን እናለዋለሁ። ራሷ ላይ የሆነ ነገር አድርጋ ነው የሚሆነው ቢኒያም። እግዚአብሔርን ሩታ በዚህ ሰዓት የምታደርገውን ነገር አታውቅም። ራሷ ላይ የሆነ ነገር አድርጋ ነው የሚሆነው እኮ መሄድ ነው የምፈልገው። ጋሼን አውራውና በስነ ስርዓት አሳምነው ትሄዳለህ። በቃ መጀመሪያ ተረጋጋ። አንተ ከዚህ ስሜት ውስጥ ውጣ። ይልቁም ቢኒያም በእግዚአብሔር እንዳይደርስብን። እሺ ለምንድን ነው የምታለቅሰው አሁን አንተ? እንደውም እኔ ደውዬለት ሊመጣና ሁላ ደስ ይለኛል። ቪዲዮ ተልኮልህ ደንግጠህ እኮ ነው የተነሳው አብርሃም። አልተረጋጋህም እኮ ምንም። እሺ ምን አድርግ ነው የምትለኝ? ጋሼ ይምጣ ይዘነው እንሄዳለን። እሺ በል እንለምነዋለን። ጋሼ ያው መሄዱ እኮ ምንም ጥቅም የለውም። እኔ ለምን እንዴት ነው ጥቅም የሌለው? ልጅቷ ራሷን የሆነ እስከ ዛሬ በራስ በግል ሞከርክ አይደል? ብዙ ሰው ሞከረ አይደል? ከኛ ደግሞ ትልቅ ሰው ይሻላል። በቃ ይዘነው እንሄዳለን። እሱ የሆነ ነገር ያደርጋል በእርግጠኝነት ማለት ነው። ከሁላችንም እሱ ይሻላል። ቢያንስ ለሱ ክብርም አላት የሆነ ነገር አላት አብርሃም። ኧረ ቢኒያም በእግዚአብሔር በእናትህ ለምን ዛሬ እዚህ ማደር የለብኝም። እዚህ ካደርኩኝ በቃ ማይሆን ነገር ነው። ለምን እናድራለን? ይዘነው እንሄዳለን። እኔ ለምነዋለሁ ጋሼን እኮ አልኩ አብርሃም። በቃ ሩታን እንደዚህ ሆና ማየት ካልፈለክ እንሄዳለን ከጋሼ ጋር። አንተ ቪዲዮ አይተህ እንደዚህ ደንግጠህ እያለቀስክ ትሄዳለህ እንዴ? ቢያንስ አትረጋጋ አብርሃም። ቢኒያም አንተ እኮ ያልገባህ ነገር ስላለ ነው። እና አንዋር ቪዲዮ ልከውልኛል። አቤል አለ አንዋር አለ። እኛ ጋሼን ይዘን እንሂድ አብርሃም በእግዚአብሔር እሺ በለኝ። እኔ እየለመንኩ እኮ ነው ዛሬ ቢያንስ ማለት ነው ሄጄ በቃ የፈለገችው ነገር ታርገኝ፣ ከፈለገች ትክፋኝም፣ ከፈለገች ምንም ታርገኝም። ዛሬ ግን ፊት ለፊቷ ሄጄ በቃ እንትን ማለት ነው። ስንት ፊት ለፊት ተገናኘ አብርሃም? ከአንድ ሶስቴ እኮ ተገናኝተሃል ብቻ ነው። አሁን ጋሼን ይዘህ ብትሄድ ምን ችግር አለው? ጋሼን ማድከም ነው በቃ። ባለፈው እንደዛ ደከም ነው ለአንተ ሲል ይርከማ ምን ችግር አለው? አዲስ አበባ እንዲመላለስም አልፈልግም። ደካም ነው እኮ በምን ችግር አለው? ለአንተን ነገር ለማስተካከል ቢደክም አብርሃም ሁሉ ጊዜ እሱን ማድከም ይደብራል። በራሴ መንገድ አስተካክለዋለሁ። ምንም የሚስተካከል ነገር አይደለም ቢኒያም። በቃ እኔ ምንም ማውራው ነገር እኔ አላወራውም። ራስ አውራው እግዚአብሔርን ያው አብርሃም በቃ ከሱ ጋር ያው እኔ ለምነዋለሁ እኮ ራስ አውራው በቃ እኔ አላወራው እኮ ነው አውራው። ችግር አብርሃም እኔ እዛ ተቀምጬ ምንም አላመጣሁም።